ሰላም ሰላም እንዴት ናችሁ? ሰላም ናችሁ? በያላችሁበት የአላህ ህዝነትና ረህመትና እናንተ ላይ እንደሆነ እመኝላችኋለሁ። ደራራ ነኝ ተመልሼ መጥቻለሁ። ዛሬም እንደተለመደው ከኢስላሚክ ፋይናንስ ጋር ከኢስላሚክ ፋይናንስ ትምህርት ጋር ወይ ደግሞ ከኢስላሚክ ቢዝነስ ጋር በተያያዙ ትምህርቶች ላይ የዛሬው ፕሮግራማችን እምናይ ይሆናል። ባለፈው ሳምንት የኢስላሚክ ኢኮኖሚክ ሞዴል ምን ይመስላል የሚለውን አብረን አይተን ነበር። ዛሬ ደግሞ አዲስ ርዕስ ይዤላችሁ መጥቻለሁ። የዛሬው ርዕሳችን እስላማዊ የቢዝነስ ህግ ይሰኛል። እስላማዊ የቢዝነስ ህግ ምን ይመስላል? ይሄን የእስላማዊ የቢዝነስ ህግ ርዕስ አብረን የምናይ ይሆናል። እስከዛው ድረስ ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። እስከዛሬ ድረስ ላይክ እና ሰብስክራይብ ያደረጋችሁ በጣም አመሰግናለሁ። ቀጥታ ወደ ፕሮግራማችን ከመግባታችን በፊት እቺን ትንሽ የሙዚቃ በኋላ ወደ ፕሮግራማችን እናልፍ ይሆናል። ቴንክዩ። የዛሬው ርዕሳችን እስላማዊ የቢዝነስ ህግ ይሰኛል። እስላማዊ የቢዝነስ ህግ ምንድነው? እስላማዊ የቢዝነስ ህግ አንደኛ ምንጩ ሸሪዓ ነው። ሸሪዓ ደግሞ ከቁርአንና ከሐዲስ ነው ምንጩ የሚመጣው ማለት ነው። ስለዚህ ምን ያካትታል? የሞራል ስነ ምግባር፣ ስነ ልቦና ሁሉንም የህግ አይነቶችን አካቶ የያዘ ነው ማለት ነው። ስለዚህ ራሱን የቻለ የቢዝነስ ህግ ያለው ማለት ነው ሙስሊም። ስለዚህ የሙስሊሞች የቢዝነስ ህግ ምን ይመስላል? ከምን አንፃር ነው የምናየው ምንለውን አብረን ውስጥ ገብተን የምናየው ይሆናል ማለት ነው። ስለዚህ ፎር ኤግዛምፕል ሁለት አይነት ነገሮችን ልነግራችሁ ፈልጋለሁ። ህግ ስንል ማለት ነው በአንተና በፈጣሪ መሃል ያለ ህግ አለ፣ የማይቀየር ህግ ይባላል ኢባዳት። ሁለተኛ ደግሞ በሰዎች መሃል ያለ ህግ ይባላል የሚቀየር ማለት ነው። ይሄ ኢባዳ በአንተና በፈጣሪ መሃል ያለ ህግ የማይቀየር ህግ ስንል፣ ሁለተኛው ደግሞ የሚቀየር ህግ ነው ማለት ነው በሰዎች መሃል ያለ። ይሄ ማለት የኢኮኖሚ ህግ፣ የጁዲሻሪ ህግ፣ ምንድነው የሰዎች ለሰዎች ግንኙነት ህግ። እነኚህ ህጎች ሊቀየሩ አፕዴት ሊደረጉ የሚችሉ ናቸው ማለት ነው። ስለዚህ በዚሁ መሃል የኢስላማዊ ቢዝነስ ህግ ከአምስት ነጥቦች አንፃር የምናይ ይሆናል። አምስቱ ነጥቦች የተፈቀዱልን፣ የተከለከሉ፣ የማይበረታቱ የሚመከሩ ብለን ልንከፍላቸው እንችላለን ማለት ነው። በዚህ አምስቱ ካቴጎሪዎች መክፈል እንችላለን። ስለዚህ ለምሳሌ አንድ ሰው ብላክ ማርኬት የምንዛሬ ይሄ የምንለው የጥቁር ገበያ ትሬድ ማኒፑሌሽን መሸወድ፣ እንደዚህ አይነቶች ማለት ነው ዲስሆነስቲ ይባላሉ። ይሄ እምነትን የሚያጠፉ ናቸው ማለት ነው። ስለዚህ እስላማዊ የቢዝነስ ህግ ምን ላይ ነው የሚያተኩረው? ከየት ነው ምንጩ ስንል ከእምነት ነው ማለት ነው። እምነት ላይ ነው የሚያተኩረው ማለት ነው። ዓለማዊ ብቻ ሳይሆን ዓለማዊ ለአኽራም የሚሆን ማለት ነው። ወደ ኮንቬንሽናል ቢዝነስ ህግ ስንል ዓለማዊ ላይ ብቻ ነው የሚያተኩረው። የሆነ ነገር ስታበላሽ ዓለማዊ ህግ ነው የሚጠብቅ። ግን በኢስላም ቢዝነስ ለው ውስጥ ሁለት ቅጣት ይኖርሃል። የዓለማዊም አለ የአኽራም አለ ማለት ነው። ስለዚህ ትልቁ ነገር መፍራት ያለብን የአኽራውን ማለት ነው። ስለዚህ ኢስላማዊ የቢዝነስ ህግ አለ ስንል ሁሉም ሙስሊሞች ያን ነገር ይተገብራሉ፣ ሁሉም የሙስሊም ኢንስቲትዩሽኖች ያን ነገር ይተገብራሉ ማለት አንችልም። ቢኮዝ የኢማን ደረጃው ይወስናል ማለት ነው። ስለዚህ አንደኛው ከአምስቱ ነጥቦች አንፃር አንደኛው ሲናይ ከተከለከሉ ማለት ነው ሪባ መስጠትና መውሰድ። ለምንድነው የተከለከለው? ይሄ ሪባ መክፈልና ለሰው መስጠትና መቀበል ራሱ ለምንድነው የተከለከለው? ሪባ ለምንድነው ሐራም የሆነው? የኢኮኖሚ ብዝበዛን ስለሚያመጣ ወደ ተወሰኑ ሰዎች የኢኮኖሚ ጥቅም እንዲሄድ ስለሚያደርግ፣ ስለዚህ የሰው ልጅ የጉልበት ብዝበዛን ስለሚያመጣ፣ ሁለተኛ ደግሞ ምንም ሳትለፋ የምታገኘው ስለሆነ ማለት ነው። በእስልምና ህግ ውስጥ ብር ሚዲየም ኦፍ ኤክስቼንጅ ነው የሚባለው። ብር ራሱ እንደ ፕሮዳክት ወይስ ደግሞ እንደ እቃ መሸጥና መለወጥ አይቻልም ነው። ብር ለምንድነው የምንጠቀመው? እቃን ለመግዛት እና እቃን ለመሸጥ። ብር ኢንትሪንሲክ ቫልዩ ስለሌለው ማለት ነው። ለዚህ ነው ሪባ ሐራም የሆነው። ወደ ሁለተኛ ስናልፍ ህጋዊ ያልሆኑ ንግዶች ማለት ነው፣ ጉዳት የሚያስከትሉ ንግዶች። ለምሳሌ
ሳይታዩ ወደ ሀገር የሚገቡ ከምግብ ጋር የተያዙ እንበል መሳሪያ ጋር የተያዙ የህብረተሰብ ላይ ጉዳት የሚያመጣ ፕሮዳክት አንድ ምርት ማለት ነው። ሁለተኛ ቁማር፣ የአሳማ ስጋ፣ ከርከሮ፣ ፕሮስቲቱሽን እነኚህ የተከለከሉ ናቸው ማለት ነው። ስለዚህ በገበያ ላይ በሙስሊም ህግ ውስጥ ገበያ ላይ ማምጣት የሌለብን ፕሮዳክቶች ማለት ነው። በሙስሊም ህግና በህግ ያልተፈቀዱ ፕሮዳክቶች። እንደዚህ ስንል በህግ ያልተፈቀዱ ምርቶች ስንል አንደኛ ህብረተሰብ ላይ ጉዳት የሚያመጡ ምርቶችን አለማምጣት ማለት ነው። ለምሳሌ እንደነ ሐሺሽ እንደዚህ አይነት ነገሮች የተከለከሉ ናቸው ማለት ነው። እንደዚህ ስንል ሙስሊሞች ይሄን አይሰሩም ማለት አይደለም። ኢማን የሌላቸው ይሄን የሚሰሩ አሉ ማለት ነው። ህብረተሰብ ማያገባቸው ብራቸውን ብቻ የሚያዩ ማለት ነው። ስለዚህ ሁለተኛው ምንድነው? እንደነ ቁማር እንደነ ሐሺሽ ይሄን ያልተፈቀዱ ምርቶችን ደግሞ ህብረተሰብን የሚጎዱ ምርቶችን ላይ መሳተፍ፣ ንግድ ላይ መሳተፍ ክልክል ነው ማለት ነው። ቁማር ለምንድን ነው የተከለከለው? ፎር ኤግዛምፕል ቁማር የተከለከለበት ምክንያት አንዱ ወገን ያገኛል፣ ሌላው ዜሮ ይወጣል። ይሄ ነገር ሲመጣ ቁማር ወደ ኪሳራ ይመራናል ማለት ነው። ኪሳራ ሲመጣ ምን ይመጣል? ድብርት ይመጣል። ከዛ በኋላ መጣላት፣ ውዥንብርነት ይመጣል ማለት ነው። ወደ ሶስተኛ ስናልፍ ገረር የሚል አለ። ከገረር በፊት ጀሃላ የምንለው ድንቁርና ማለት ነው። ይሄ ከምን ይመነጫል? ለተወሰኑ ግሩፖች ጥቅም የማይሆን ኢንፎርሜሽን ተጠቅመን የምናገኘው የንግድ አይነት ጥቅም ነው ማለት ነው። ገባ? ለምሳሌ ለተወሰኑ ግሩፖች ወይ ደግሞ ለምሳሌ ለራሴ ጥቅም ብዬ ማለት ነው የራሴን ጥቅም ለማግኘት የማይሆን ኢንፎርሜሽን ላይ ተመርኩዤ ማገኘው አይነት ንግድ ጀሃላ ማለት ነው። በድንቁርና የሚሰራ ማለት ነው። እንደዚህ ስንል ሁለቱ አካላቶች የሚገዛና የሚሸጥ ማለት ነው፣ ሻጭና ገዢ በቂ ኢንፎርሜሽን ሊኖራቸው ይገባል ስለምል ነው በእስልምና ቢዝነስ ህግ ውስጥ ይሄን ይመስላል። አራተኛው ገረር እንለዋለን። ገረር ማለት ምን ማለት ነው? እርግጠኛ ባልሆንክበት ነገር ወይ ደግሞ እርግጠኛ ባልሆንክበት ነገር የኢንፎርሜሽን ብዥታ ያለበት ነገር እንደዛ አይነት ንግድ ላይ መሳተፍ ማለት ነው። ለምሳሌ የዛሬ 2 ወር የዚህ ነገር ዋጋ ይሄን ይሆን ይችላል ምናምን ብለ እርግጠኛ ባልሆንከው ነገር በዛ ዋጋ ያን ነገር መስጠት። እርግጠኛ ባልሆንከው ንግድ ላይ መሳተፍ በሙስሊም ቢዝነስ ህግ የተከለከለ ነው ማለት ነው። ይሄ ነገር አፕላይ ቢደረግ ለኢኮኖሚክ ስታቢሊቲም በጣም ጥሩ ነው። አምስተኛው እና ለዛሬው ፕሮግራማችን የመጨረሻው ልንለው እንችላለን ሐላል የተደረጉልን ነገሮች ማለት ነው። ሐላል የተደረጉልን ነገሮች ማለት ያለ ገደብ የምንሳተፍበት ማለት ነው፣ የንግድ አይነት ነው። ለምን? የእስልምና የቢዝነስ ህግ ግለሰብ ንግድ ውስጥ ተሳትፎ ሀብት እንዲያፈራ ያበረታታል። ስፔሻሊ ምርታማ የሆነ ንግድ ላይ ተሳትፎ ህብረተሰብንም ጠቅሞ ራሱንም እንዲጠቅም በጣም ያበረታታል ማለት ነው። ስለዚህ ሐላል የሆኑ ንግዶች ናቸው አምስተኛ ማለት እንችላለን። ከዚሁ ጋር ተያይዞ ዲሲፕሊን አለ ማለት ነው። ይሄ አኽላቅ የምንለው ነገር አለ አይደል? ናሙስ ለምሳሌ ሰው ልጅ አያይም፣ ፈጣሪ ያያል። ስለዚህ ፈጣሪን በመፍራት ምን ማድረግ አለብህ? ከማጭበርበር መቆጠብ መቻል አለብህ ማለት ነው። የዛሬው ዝግጅታችን ይዤላችሁ የመጣሁት ይሄን ይመስላል ከኢስላማዊ የቢዝነስ ህግ ጋር ተያይዞ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ድረስ እኔ ወንድማችሁ ደራራ ሰላም ለሁላችሁም እንደሆነ እመኝላችኋለሁ። በተረፈ ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ። በሚቀጥለው ሳምንት እስክንገናኝ ድረስ ፒስ